በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ እንኳን አደረሰን ለበዓሉ ለብርሃነ መስቀል የጌታችን ኢየሱስ ክርስቶስ እንኳን በሰላም አደረሰን እላለሁ እና ከዚህ ቀጥዬ የምጠይቀው ጥያቄ አለኝ። እናንተ ደግሞ አስተያየት ትሰጡታላችሁ። የመጀመሪያው ጥያቄ እንኳን ብዙ ሰው ሊያውቀው ይችላል። ቀላል ነው። እሱም ይሄ ነው። በመጀመሪያ የጌታችን ኢየሱስ ክርስቶስ መስቀል ሊከበር አንድ ቀን ሲቀረው እንደዚህ ይደረጋል። ለምንድን ነው? ትርጉሙ ምን ይይዛል? ይሄ አንደኛው ይሄ ነው። ሁለተኛው ደግሞ በጣም አጣብቂኝ የሆነ ጥያቄ ነው። እሱም የእመቤታችን ከልጇ ጋር ያለው ስዕል ነው። ትክክለኛ ስዕል የትኛው ነው? ይሄ ነው ወይስ ይሄ? የትኛው ነው? ይሄስ ከየት የመጣ ነው? ትርጉሙስ ምንድን ነው? አንዳንድ ሊቃውንት በሁለት በኩል ድንግልና ያላት ከወለደችም ሳትወልድም በሁለቱ ድንግልና ስላላት ነው ይላሉ። ግን ትክክለኛ እንደዛ አይደለም። ትርጉሙ እንደዛ ሊሰጡት ይችላሉ። ግን እንደዛ አይነት ስዕል ተንኮል ነው። የዚህኛው ምልክት ነው። የዚህኛው የሉሲፈር ምልክት ነው። የጌታችን ኢየሱስ ክርስቶስ ስዕልም እንደዛ እዩት። እንደዚህ ነው እንጂ እንደዚህ የለም። ሁለት ጣቱ የሚያወጣ ስዕል የለውም። የእመቤታችን ስዕልም እንደዛ የራሷና ከልጇ ጋር ሁለት ጣታቸው ያሳያሉ። ሁለት ግን አይደለም። ትክክል አይደለም። እሱ ተንኮል ነው። ተንኮል ደግሞ ምንድነው? ሉሲፈር እንደዛ ምልክት ያሳያሉ። የሉሲፈር የ666 ምልክት ተከታዮች የሆኑ እንደዚህ ያደርጋሉ። ወይም ደግሞ እንደዚህ ያደርጋሉ። ይሄ የነሱ ይሄ ምንድነው? ቀንድ ነው። ምልክታቸው የነሱ ነው። እነሱ ግን በትርጉም አስመስለው ውስጥ ለውስጥ እየሰሩበት ነው። እንደዚህ አድርጋቸው የእመቤታችን እንደዚህ አድርጋ አቅፋ እንደዚህ ስዕል ይሳላል። እንደዛ አይነት ስዕል አለ? የለም። እናንተ ግን እስኪ እዩት። ትክክለኛ ነኝ ወይስ ትክክል አይደለም? አስተያየት ስጡኝ። ለኔ የእመቤታችን ስዕል ሁለት አይደለም እንዴ? ወይም ሊኖር ይችላል። ግን ትክክለኛው የትኛው ነው? አንድ ጊዜ ቁማ አንድ ጊዜ ደግሞ ቁጭ ብላ የተሳለችው ነው። እሱም ትክክለኛ የሚባለው ስዕሉ ይሄ ነው። እዩት። ይሄኛው ነው። ሁለተኛውም ይሄ ነው። እና እናንተ አስተያየት ስጡ። አመሰግናለሁ። የእናንተ አስተያየት እቀበላለሁ ወይም የእናንተ ኮመንት እቀበላለሁ።